in this video ደግሞ በተመሳሳይ የኢንስታግራም ቢዝነስ አካውንት እንዴት እንደምንከፍት ስቴፕ ባይ ስቴፕ ማለት የተወሰኑ ስክሪንሾቶች አካተን ሳይን አፕ እንዴት ነው የምናደርገው ፕሮፋይላችንን ወይንም የግል ማህደራችን እንዴት ነው ኦፕቲማይዝ የምናደርገው እና መጀመሪያ ሴቲንጎቹ ምን ይመስላል የሚለው ያው ቀለል የሚለው ኢንተርፌስ በስልክ ነው ከቻላችሁ ስልካችሁ ላይ ከጉግል ፕሌይ ስቶር ወይንም ደግሞ ከአይፎን አፕል አፕ ስቶር የኢንስታግራም መተግበሪያን በማውረድ እና ሳይን አፕ የምትለውን በመጫን ስልክ ቁጥራችሁን ወይንም ኢሜል አድራሻችሁን በመጠቀም ተመዝገብና መመዝገብ ትችላላችሁ ማለት ነው። ከተመዘገባችሁ በኋላ ኔክስት ስቴፕ የሚሆነው ምንድነው ወደ ቢዝነስ አካውንት መቀየር ነው። ኢንስታግራም አካውንታችሁ ማለት ነው። ሴቲንግ ውስጥ በመግባት አካውንት የምትለውን ተጭናችሁ ስዊች ቱ ፕሮፌሽናል አካውንት የምትለውን መጫንና ቢዝነስን ነው መምርጣችሁ ቀጣዮቹን ፕሮምፕት መከተል ትችላላችሁ። አሁን እቺን ስቴፖች በኮምፒውተር ላይ ምን ይመስላል ፒሲ ኢንተርፌሱ ላይ ምን ይመስላል የሚለውን በተወሰኑ ስላይዶች እናሳየዋለን ግን እዚህ ላይ ያላካተተው because the phone interface is very simple እና ግልጽ ነው። next step ምንድነው just like your Facebook ፕሮፋይል ፒክቸርን ሃይ ኳሊቲ ፕሮፋይል ፒክቸር ማስቀመጥ ባዮ ማስቀመጥ engaging የሆነ አጭር የሆነች ባዮ ማስቀመጥ እና ኢንስታግራም ደግሞ ሪሜምበር ሃሽታግ ፌቨርስ የሚያደርግ ከፈለጋችሁ ሃሽታጎች ማካተት ከዛ ኮንታክት ኢንፎ ምናምን ቢዝነስ ኢሜል ስልክ ቁጥር ካላችሁ ስልክ ቁጥራችሁን ክተቱበትና ሎኬሽንን ማስገባት እንዳትረሱ ፊዚካል አድራሻ ካለውና ፒውርሊ ኦንላይን ቢዝነስ ከሆነ ደግሞ ዌብሳይት ሊንክ ብቻ በማስቀመጥ በቂ ነው ማለት ነው and another thing ያው ሃይላይት ምናምን ነገር ማስገባት ነው ኖቲፊኬሽናችሁን ፕራይቬሲው ምን ይመስላልና ምን የሚለውን እዛው ስቴፕ ባይ ስቴፕ አድጀስት ማድረግ ትችላላችሁ በስልክ ከሆነ እንዳልኩት it's a very very simple interface ለዛ ነው ስክሪንሾት ያላካተት ነው and you can also ኢንሳይትሶቹንና ዳሽቦርዱን አክሰስ በማድረግ ትራክ ማድረግ ትችላላችሁ just like ፐርፎርማንሱ ምን አይነት ነው ፖስቶቻችን የሚለውን and the final thing ደግሞ ከፌስቡክ ጋር ኮኔክት ማድረግ ትችላላችሁ አካውንቶቹን ማለት ነው። አሁን let's more simpler እና optimal like ቀለል if you would like ሪሶርሱም ስለሚገኝ እነዚህን ስቴፖች አውርዳችሁ እየተከተላችሁ ሳይን አፕ ማድረግ ትችላላችሁ። ከኛ ግን የምንመርጠው ምንድነው through the website instagram.com ጋር ሄደን remember Facebook ፔጃችሁ ቀድመን ብንከፍት ይችላል ኢንስታግራም ላይ በመግባት you can sign up የምትለው instagram.com ስትገቡ ይሄን የመሰለ ኢንተርፌስ ይመጣል ሳይን አፕ የምትለውን በመጫን ከዛ ኢሜል አድራሻ ወይንም ስልክ ቁጥሩን ፓስወርዱንና ሙሉ ስም እዚህ ጋር በማስገባት ሳይን አፕ ማድረግ ትችላላችሁ ማለት ነው አሁን ሪሜምበር ምንድነው the other option login with Facebook የምትላለች እዚህ ጋር if you already have a Facebook page ይሄ አማራጭ ይተሻል ምክንያቱም ይሄንን ክሊክ ስናደርግ ፌስቡክ ላይ ያለውን ዲቴይላችንን ተጠቅሞ ኢንስታግራም አካውንቱን ይከፍትልናል ከዚህ በተጨማሪም ደግሞ ሊንክ ያደርግልናል ሁለቱንም አካውንቶች ስለዚህ ሁለቱንም አካውንቶች በሜታ የሁለቱንም መለያ ማስተዳደር የሚያስችል መድረክ ስላለው እሱን ለመጠቀም የምንወስደው አንድ እርምጃ አትሊስት አክቲቬት የማድረገውን ስለሚቀልልን ሎጊን ዊዝ ፌስቡክ ብናደርግ የተመረጠ ነው እሱን ከተጫነን ይሄን የመሰለ ዊንዶ ይመጣል and continue ማለት እንችላለን or ደግሞ ሲምፕሊ እዚህ ላይ እንዳያችሁት ዲቴይላችሁን መሙላታችሁ ሳይን አፕ ካደረጋችሁ በኋላ ይሄን የመሰለ ዊንዶ ሲመጣ ፕሮፋይል ፒክቸር እዚህ ጋር ተጭነን አፕሎድ እናደርጋለን ፓስወርድ ታስገባላችሁ ጠንከር ያለ ቁጥሮችና ምናልባት ነጥብ ወይ ሃሽታግ or ምልክት የሚያካትት ፓስወርድ ቢሆን የተመረጠ ነው ሙሉ ስምና ዩዘር ኔማችሁ እንዲሆን የምትፈልጉትን መርጣችሁ ሳይን አፕ የሚለውን እንጫረምለት ማለት ነው after that you go to the main landing page or the Instagram landing page ነው on the Instagram landing page here ስለናንተ suggestion friend suggestion remember this is still a personal profile የመጀመሪያ እርምጃችን የሚሆነው ወደ ቢዝነስ ፕሮፋይል መቀየር ነው ኢንስታግራም አካውንታችን ከታች እዚህ ጋር 3 ረድፍ ሞር የምትለው 3 መስመሯን እንጫንና ሴቲንግስ ወደሚለው እንገባለን ሴቲንግስን ወደሚለው ስንገባ ወደዚህ ይሄን የመሰለ ዊንዶ ይመጣል ከዚሁ ኤዲት ፕሮፋይል የምትለውን ተጭናችሁ የፕሮፋይላችሁን ፎቶ ድርጣቢያ ከፈለጋችሁ ድርጣቢያ እዚህ ጋር ማስገባት ግን ሪሜምበር እንዳልኩት ሞባይል ኢንተርፌስ ማች ሲምፕል ፕለስ ዌብሳይት ኦፕሽኗንም ማስገባት የምትችሉት በስልክ ብቻ ስለሆነ in any case መተግበሪያውን ማውረድ አስፈላጊ ሳይሆን
አይቀርም። ሶ እዚሁ ላይ ባዮም እና ጾታ ምናምንም የመሰሰለ ፕሪፈር ኖት ቱ ሴይ እንደ ተቋም ቢዝነስ አካውንት ግን ሴት አፕ ስለሆነ የምናደርገው ዲስ ኢዝ ኖት ሪሊ ኢምፖርታንት። ሶ አፍተር ኤዲት ፕሮፋይሉን ከማድረጋችሁ በፊት ዩ ካን ፈርስት ቢዝነሱን ቀድማችሁ ስዊች ማድረግ ትችላላችሁ። ኢት ዳዝንት ሪሊ ማተር። ኔክስት እዚሁ ላይ ስክሮል ዳውን ስናደርግ አካውንት ታይፕ ኤንድ ቱልስ የሚላል አካውንት ታይፕ ኤንድ ቱልስ የተነውን ስትጫን ምን ኢትስ ዘ ኦንሊ ኦፕሽን ስዊች ቱ ፕሮፌሽናል አካውንት ምትላለች። እሷን ስንጫን ምን እናገኛለን? there are two options, so either creator or business. So if you're እንደ ግለሰብ ለምሳሌ ታዋቂ ሰው ታዋቂ ግለሰብ ወይንም ኮንቴንት ክሬተር አርቲስት ወይም ደግሞ ተጽዕኖ ፈጣሪ ከሆናችሁ ክሪኤተር ኢዝ ኦፕሽን፣ ወይም ደግሞ ድርጅት ማንኛውም አይነት መደብር የሆነ አይነት አገልግሎት አቅራቢ ተቋም ከሆናችሁ ቢዝነስ ነው የሚለውን ኦፕሽን ትመርጡና ኔክስት የሚለውን እንጫናለን ማለት ነው። አፍተር ፕሬሲንግ ኔክስት የተወሰኑ ዲቴይሎች የኢንስታግራም ቢዝነስ ምን ለምን ይጠቅማል የሚለውን ኢንስታግራም ፔጁ ላይ ያሳይታችኋል። እነዚህን ላይ ካነበባችሁ በኋላ ኔክስትን ስትጫኑ ዩ ቹዝ ምን አይነት ቢዝነስ እንደሆነ ትመርጣላችሁ። ፕሮፌሽናል አካውንታችሁ ምን አይነት አገልግሎት ምንድነው የሚታየው አካውንታችሁ ላይ ፕሮፋይላችሁ ላይ የሚታይ ነው። ሶ there are a number of options ለእናንተ ተቋም ይበልጥ ተስማሚ ነው ብላችሁ ያላችሁትን ትመርጣላችሁ and then press next ስትጫኑ የኮንታክት ኢንፎርሜሽን ስቴፓችሁ ቀጣይ ስቴፕ የሚሆነው የመገኛ አድራሻ ሶ የፐብሊክ ቢዝነስ ማለት በቃ ፐብሊክሊ የምትታወቁበት የንግድ ስም ኦር የተቋማችሁ ስም፣ ስልክ መገኘት የምትችሉበት ስልክ ቁጥር እና የአድራሻችሁ የጎዳናው ከተማዋና የፖስታ ዚፕ ኮድ አድራሻ ታስቀምጣላችሁ and then ሴቭ ለምትጠቀሙ ነካችላችሁ ማለት ነው። ሪሜምበር እቺኛዋን ኦፕሽን ሾው ማይ ኮንታክት ኢንፎ ፕሮፋይል የምትለውን ኦፕሽን ኢኔብል ማድረግ እንዳትረሱ። ምክንያቱም as we are የቢዝነስ የፕሮፌሽናል አካውንቱን የምናወጣው ኢትስ ቱ ድራይቭ ኢንጌጅመንት ነው። ሰውም ኮንታክት እንዲያደርገን ስለምንፈልግ ቪዚብል እንዲሆን እንፈልጋለን። ሶ ሴቭ እናደርጋለን ይሄን ዲቴል ማለት ነው። this is the step your Instagram business account is ready የሚል ይመጣላችኋል። ሶ after this ፕሮፋይላችሁ ይሄን የመሰለ ነው የሚሆነው ማለት ነው። ሶ እንዳልነው ቀደም ብሎ ባየናቸው ስቴፖች መሰረት ኦርም እዚች ጋር ኤዲት ፕሮፋይል የምትለውን በመጫን ባዮአችሁን ኤዲት ማድረግ ይቻላል። አድራሻቸው እዚህ ጋር እንደምታዩት ነው። ኦር በካምፓኒ ታግ እዚህ ጋር ነው። ፕሮፋይል ፒክቸር እዚህ ጋር አለ። ኒው በመጫን ፖስት ማድረግ መጀመር እንችላለን ማለት ነው። ኦር ደግሞ እዚች ጋር ደግሞ ኖት ትንጥዬ ላይክ what do we want to say ምን አይነት ኢሞሽን ነው ኤክስፕሬስ ማድረግ የምንችለው የምንፈልገው ብለን በአጭር ኖት እዚች ላይ ማስገባት እንችላለን። አዛን ኦፕሽን so this is how say Instagram አካውንታችን ቢዝነስ አካውንታችን ሴትአፕ የምናደርገው ማለት ነው። ሶ አንዳንድ ምሳሌዎችን እንመልከት ብንል አንደኛው ቲም ጂቢ ነው። ሶ አይ ቲንክ ይሄ የብሪታንያ የኦሎምፒክ ቡድን ኢንስታግራም አካውንት ነው። ፊት ለፊት የምታዩት ምንድነው there is ስፖርት ቲም አለ፣ ስማቸው አለ፣ ኦሎምፒክ ቲም መሆናቸውን የሚገልጽ እና ሎጎአቸውን እዚህ ጋር ቁጭ አድርጓል። ፊት ለፊት አሁን ኢንስታግራም ፔጃቸው ላይ እንደምታዩት ኢትስ ቬሪ ቪዥዋል የተለያየ ነው፣ ዳይቨርስ ነው። ቪዲዮ አለ እዚህ ጋር there is pin የተደረገው የኢቨንት አለ፣ የቲማቸው ፎቶዎችን ያሳያሉ and also on the bio ላይ ሲምፕሊ ማንነታቸውን ብቻ ነው የሚገልጹት ግሬት ብሪተን እና ኖርዘርን አየርላንድ ኦሊምፒክ ቲም ማለት ነው። ሶ ዲስ ባዮአቸው ላይ ያካተቱት ሊንክ ምንድነው? ሊንክ3 አካቷል። ሶ አስፈላጊ ከሆነ we will see a video, we will make a video ለዚህኛው ሊንክ3 ለምን እንደሚጠቅምና ምን እንደምናደርጋት። ሶ ሊንክ3 አካውንቷን ስትጫኑ ቤዚካሊ ሊንክ3 ስትጫኑ የሚወስዳችሁ ወደ ሌላ ፔጅ ነው። የተለያዩ የቲም ግሬት ብሪተን ሊንኮች ያሉበት ማለት ነው። ሶ ዲስ ይሄ እዛ ነው ኦፈር ነው። አሸናፊ እንድትሆኑ ዕቃ እንዲገዛ የሚሸጥ ኦፈር ሊንክ ነው፣ ወደዛ የሚያመራ ነው። ይሄ ደግሞ ወደ ኢንተርቪዎቻቸው የሚያመራ ነው። ይሄ ወደ መደብራቸው የሚያመራ ነው። ይሄ ደግሞ ወደ ዜና ከፓሪስ 2024 ኦሎምፒክ ጋር የተያዘ ዜና የሚያመራ ነው። ሶ ዴር ቤዚካሊ ምንድነው ኢንፎርም ለማድረግና ሰዎች ዕቃቸውን እንዲገዛ የሚፈልጉ ወደዛ ኦሪየንት የተደረገ የኢንስታግራም አካውንት ነው። አትሊስት ዘ ኔክስት ኤግዛምፕል ደግሞ ስፖርት ሲንጋፖር ነው። ሶ ስፖርት ሲንጋፖር የመንግስት ተቋም ነው። እዚህ ላይ ገቨርንመንት ኦርጋናይዜሽን እንደሚለው ማለት ሶ ኢፍ ዩ አር ሲሚላር ፕላን እንደዛ ከሆነ የመንግስት ተቋም ከሆናችሁ በተመሳሳይ ማስቀመጥ ይቻላል። ኤንድ ሶ ባዮ ላይ ምንድነው ያደረገው ሲምፕሊ ስፖርት ገቨርንመንት ከተቋማችን ከማስያዝ ጋር የተያዘ ማንኛውም ዜና እና ከመተግበሪያችን ጋር የተያዘ ዜና ኢሜል አድርጉ ነው የሚለው። ሶ ዋት አይ ሴንስ አይ ጌት ምንድነው ስፖርት ሲንጋፖር በሚያስተዳድራቸው ተቋማት ውስጥ
ሞስት ላይክሊ ወደ ስፖርታዊ እንቅስቃሴዎች ማስያዝ ይችላለሁ ቦታ ማለት ነው።